ተስፋ አትቁረጥ። በህይወት ውስጥ ተስፋ መቁረጥን መልመድ የለባችሁ። ምክንያቱም አንድ ሰው ተስፋ ቆረጠ ማለት በቁሙ እንደሞተ ሰው ይቆጠራል። ስለዚህ ተስፋ መቁረጥን አታስቡ። ስኬት በአንድ ቀን ወይም በአንድ ሳምንት የሚመጣ አይደለም። ብዙ ልፋቶችና ፈተናዎችን ማለፍ አለብን። በፍጥነት ስኬት አጠብቁ። 1 ዓመት፣ 5 ዓመት፣ 7 ዓመት፣ 10 ዓመትም ሊፈጅ ይችላል ስኬት ላይ ለመድረስ። በእነዚህ ሁሉ ቀናቶች፣ ወራቶችና ዓመታቶች ውስጥ ግን በትዕግስት ጸንተን መቆምና በወጥነት ለዓላማ መቆም አለብን። አስተውል። አንድ ቀን የጸለይከውና የተመኘውን ህይወት ትኖራለህ። ያቺ ቀን መቼ እንደሆነች አይታወቅም። ስለዚህ ጀምረህ አታቁም ወይም ወደ ኋላ ለመመለስ እንዲሁም ተስፋ ለመቁረጥ አታስብ። ተስፋ ስትቆርጥ ልፋትና ጉልበትና ጊዜ ገደል ነው የሚገባው። ስለዚህ ተስፋ የሚቆርጥ ሰው በጭራሽ አትሆኑ። ሁላችሁም ኮመንት ላይ የሚሰማችሁን ስሜት ሐሳብ አጋሩ። ናቫ ኢንስፓየር